አሁን ቆሞስ አባ ሄሮይ የተባሉት በዚያን ጊዜ በሕፃንነቴ መሪጌታ ሆነው እኛ ጋር ስለነበሩ ኮትክተውኝ የአብነት መሰረት እንዲይዝ በዛም አገልግሎት እንዲጀምርበት መሰረት የሆኑ አባት ናቸው። እኔንም ይቆጡኛል ብዬ ተደበቅኩ። ወደ ትምህርትም ወደ አብነትም ከሳምንት በላይ ሳልሄድ ቀረው። ገርም ጉዞ ስናደርግ ነበር። እስከ ሩቅ እስከ 12 ወጥተን 12 ሰዓት እስከምንገባ ድረስ ስናገለግል ነበር። በእግራችን ነው ደግሞ የምንሄደው እና ረግረጋማ፣ ፀሐያማ፣ ደጋማ፣ ቆላማ ሳንል የትም ቦታ ደርሰን ከሩቅም ከቅርብም እያገለገልን ነበር። ተራቸውን ሰንበት ትምህርት ቤቱ ሲጨርሱ ደግሞ